ኦንላይን ላይ ብር መስራት የምትፈልጉ ሰዎች ዛሬ ሁለት ዌብሳይት ጠቁማቸዋለሁ። ታይምስ ቡክስ እና ፔድ ወርክ የሚባሉ ናቸው። ታይምስ ቡክ ልክ እንደምታዩት እዚህ ጋር $5 ጀምሮ ማውጣት የሚቻለው በጣም ቀላል፣ ለማውጣትም ስራው ማድካም የለውም። ጌም በመጫወት ሰርቬይ በመመለስ ታስኮች በመስራት ነው። ለምሳሌ እዚህ ጋር እርን የሚለው ስንመጣ እዚህ ጋር የኔ 0.7 አለኝ። እዚህ ጋር ካያችሁት $5 ነው የሚቻለው ብያችኋለሁ። ከዚህ በፊት ማውጥቻለሁ። ጌም አለ፣ ሰርቬይ አለ፣ ታስክ አለ። እነዚህን በመጨረስ ነው እና ከዛ ንቁ ሆናችሁ ከጠበቃችሁ እዚህ ጋር ለምሳሌ አሁን የዛሬ አንደኛው ጀርመን $76.67 ሰርቷል። ከዛ ለማውጣት ነው በጣም ቀላል። ሴቲንግ እዚህ ጋር ስገቡ አማራጭ የሚሰጠን በቪዛ ካርድም በኤርቲምም እዚህ ጋር እንደምታዩት ለማውጣት እንኳን ቨርቹዋል ካርድ፣ ኤቲም፣ ፔይፓል ካላችሁ በተለያየ ነው ማውጣት ይቻላል። ስለዚህ እንደዚህ አድርጋችሁ መስራት ትችላላችሁ። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ሁለት ደግሞ ፔድ ወርክ ይባላል። ሁለተኛው ደግሞ እሱም ላሳያችሁ። ሁለተኛው ደግሞ እንዳልኳችሁ ፔድ ወርክ ይባላል። ይሄ ደግሞ ምንድነው? ጌም በመጫወት ፍሮንት ሰርቬይ በመመለስ ቪዲዮ በማየት ኮምፕሊት ኦፌር፣ ኦንላይን ሾፒንግ፣ ኦንላይን ላይ በመገበያየት ስካን በማድረግ ደረሰኝ ስካን በማድረግ እነዚህ ናቸው እና ጊዜያችሁን ዝም ብላችሁ ስልካችሁ ላይ ከምትጣዱ ይጠቅማቸዋል ብዬ ነው። ከዛ እዚህ ጋር ብዙ እንትን አለ፣ ሌላም ነገሮች አሉ፣ ገብታችሁ ነው የምታዩት። ከዛ ለማውጣት ለምሳሌ ይሄን ምንድነው ቀጥታ በእንትን ይቻላል። ወደ ባንካችን ፔፓል ካላችሁ ብር ከሌላችሁ ደግሞ እዚህ ጋር ያያችሁት ባንክ አካውንት እዚያ በስዊፍት እንትን ተደርጎ ማውጣት ይቻላል ማለት ነው። ይሄ ሚኒመም የሚቻለው 20 ነው። ከዛ በላይ መስራት ትችላላችሁ። ንቁ ሆናችሁ ከሰራችሁ በጣም ቀላል ነው። የዚህን ሊንክ ኮሜንት ላይ ያስቀምጥላችኋለሁ። ከፈለጋችሁ የራሳችሁን ሪሰርች አድርጉ። ምንም የምታወጡበት ገቢ የለም ማለት ነው።